የተከበርከው የኢትዮጵያ ሙስሊም ህብረተሰብ ሆይ ይሄ ቪዲዮ ላንተ ነው። በደንብ ሰምተህ ሼር እንድታደርገው ትጠየቃለህ ማለት ነው። ሁላችሁም እንደምታውቁት እንግዲህ የኢትዮጵያን መጻኢ ዕድል የኢትዮጵያን የፊውቸር እንቅስቃሴ ይወስናል የተባለው የኢትዮጵያ ሀገራዊ ምክክር ኮሚሽን ያዘጋጀው ፋይናል የተባለው ውይይት በዛሬው ዕለት ሲኤምሲ የሚገኘው አፍሪካን ኮንቬንሽን ሴንተር ስብሰባ ላይ እንግዲህ ተጀምሯል። በዛሬው ዕለት ለሚመጡት ኦልሞስት ወደ 30 ቀናት እንግዲህ እነዚህ ከታች ጀምሮ የመጡ አጀንዳዎች በሙሉ ጠረጴዛ ላይ ቀርበው የጠረጴዛ ላይ ፍጭትና ጦርነት ይካሄድባቸዋል ለሚመጡት 30 ቀናት። ሰላማዊ ጦርነት ነው ብራዘር፣ የጠረጴዛ ላይ ነው። ከዛ በኋላ እንግዲህ ያ የኢትዮጵያ ህዝብ አጀንዳ ነው ተብሎ ለመንግስት ቀርቦ መንግስት የሚያስፈጽመውና የኢትዮጵያን ፊውቸር የሚወስን ነው የተባለው። ያው ለዛ ነው ሲሰራ የነበረው። ይሄንን ደግሞ የኢትዮጵያ ሙስሊሞችን ወክሎ እንግዲህ የኢትዮጵያ ሙስሊሞች አጀንዳ ይሄ ነው ብሎ እዛ ላይ የተሳተፈና የኢትዮጵያን ሙስሊሞች አጀንዳ ለማስከበር እየተንቀሳቀሰ ያለ ሙስሊሙን የወከለ ተወካይም አለ ማለት ነው። ናው ሁላችሁም ልታውቁት የሚገባው ይህንን በደንብ ልንከታተልና የሚመጣውን ፊውቸር እንደስከዛሬው አልተወከልንም፣ እንደዚህ ሆነናል፣ ተበድለናል የሚሉ ነገራቶችን ከዚህ በኋላ ላለመስማት በዚህ አጀንዳ ላይ እስከ መጨረሻው ተፋልሞ እንግዲህ እስከ መጨረሻው ይህንን